ጓደኛዬ እንኳን ደስ አለሽ በይ። ምን ተገኘ? እስኪ ገምቺ። አንቺ አታጓጊኝ ከነገርሽኝ ንገሪኝ። ምንድን ነው? አርግሻለሁ። ወይኔ በጌታ ደስ ሲል። ወይኔ እንኳን ደስ አለሽ። ወይኔ ታድለሽ። ምን ነው? ምንድን ነው? ግን የሆነ ችግር ተፈጥሯል። የምን ችግር? እናት ስለሆንሽ ነው አይደለ? አታስቢ። ደግሞ እኮ አዲስ ስለሆንሽ ነው። አይ እንደሱ አይደለም። አሃ ባልዬ ምን ይለኛል ብለሽ ፈርተሽ ነው? እንደውም ሲሰማ ደስ ነው የሚለው። በደስታ ብዛት እራሱ ሊያለቅስ ይችላል። አይ እንደሱ አይደለም። እና ታዲያ ምንድን ነው? ከማን እንዳረገዝኩ አላውቅም። ምን? ከማን እንዳረገዝኩ አላውቅም? ምን ማለት ነው ደግሞ ይሄ? ከባልሽ ነዋ። ሌላ ከማን ይሆናል? ምናልባት ከአሸናፊ። አሸናፊ? አልገባኝም። እያልሽ ያለሽው ልጁ የአሸናፊ ነው? አላውቅም። ምን ማለት ነው አላውቅም? እንዴ ቆይ ከአሸናፊ ጋር ግንኙነት አላችሁ እንዴ? ምን አይነት ግንኙነት? ይሄ የፍቅር ምናምን? ከባልሽ ወንድም ጋር ድብቅ የፍቅር ግንኙነት አለሽ? በዛ ላይ ደግሞ ያረገሽለት ልጅ የሱ ነው? ቆይ ምንድን ነው? የሱ ላይሆን ይችላል። እና የማን ነው? አላውቅም። አላውቅም። ቆይ ይሄ ምን ማለት ነው? አልገባኝም። ቆይ እያልሽኝ ያለሽው ከባሌ ጋር ግንኙነት በፈጸምኩበት ታይም በተመሳሳይ ጊዜ ከባሌ ወንድም ጋርም ግንኙነት ፈጽሜያለሁ፣ እንደዛ ነው እያልሽኝ ያለሽው? በጣም ትገርሚያለሽ። ይኸውልሽ እኔ ክፋት አስቤ አልነበረም። ባሌ ፊልድ ነበረ። ከዛ ከአሸናፊ ጋር መቀራረብ ጀመርን። ከዛ አሸናፊን እየወደድኩት መጣሁ እንጂ ሜሉ፣ እኔ ክፋት አስቤ አይደለም። ከዚህ በላይ ምን ክፋት አለ? ባልሽ ለአንቺ ሲል እዛ በረሃ ለበረሃ ይሰራል፣ አንቺ ግን እዚህ። እኔ እኮ ሴት ነኝ፣ ፍቅር እፈልጋለሁ። እና ከባልሽ ያጣሽውን ፍቅር ከባልሽ ወንድም አገኘሽ? በጣም ታሳፍራለሽ። እሺ የማውቅሽ ይመስለኝ ነበር። ሜሉ በእናትሽ፣ እኔ ለስሜቷ ብላ ባሏን የምትከዳ ጓደኛ የለኝም። ደሞስ እኔንስ እንደማትከጂኝ በምን እርግጠኛ ሆናለሁ? አጠገቤ እንዳትደርሺ እሺ? ግን ሚስጥሬ ለማንም እንዳትናገር ያደራ። ሚስጥር? ይህ ምን ተብሎ ይወራል? እሺ የሚስቴ ጓደኛ እንዴት ነሽ? ሜሉ ምን ነው ተጣልታችኋል? ኧረ በፍጹም አጠፋው እንዴ ሜሉ? ኧረ ጥፋት እኔ ቸኩያለሁ። ልጅ በቃ ግሩም፣ አንዴ ላናግርህ ይቻላል? ተው በቃ። ሜላት ምን ሆና ነው? አንተ አስቀየምካት ነው? ኧረ አላስቀየምኳትም። ሰላም ለዚህ ቤት። የኔ ንግስት እንዴት ነው? ሄርሚ እንዴት ነው? ምንድን ነው እሱ? ኧረ አጓጓሽን ንገሪን እስቲ። አርግሻለሁ። የስ በእውነት በጣም ደስ ይላል። የስንት ጊዜ ጸሎቴ ተሰማ። አዎ ጸሎቴ ሰመረ። የኔ ልዕልት
የምትፈልጊው ነገር ካለ ሳትሳቀቂ ጠይቂኝ እሺ? አይ ምንም አልፈልግም። ሀሳብ እንዳይገባሽ ሄርሚ፣ የምትፈልጊው ነገር ካለ ሁሉንም ለኔም ንገሪኝ። አይ እሺ ምንም አያስፈልግም። በጣም አመሰግናለሁ። ነገ በጠዋት ሆስፒታል ሄደን የልጁን ደህንነት ቼክ እናደርጋለን። ለምን? ምንም የልጄን ደህንነት በደንብ መከታተል አለብን አይደል? እኔ ቆንጆ። አዎ ልክ ነህ። በጠዋት እንሄዳለን። የልጁ ደህንነት እኔም ስለሚያሳስበኝ አብሬያችሁ እሄዳለሁ። አይ እሺ፣ እንዲህ ስትጨነቅ ለሚያይ እኮ የልጁ አባት አንተ ነው የምትመስለው። አንቺ ወንድሜ ነገሩን ያውቃል እንዴ? እባክህ መቀለዱ ነው። ወንድሜ እኮ ቀልድ አያውቅበትም። አስደነገጠኝ እኮ እንዴ! በጣም እንጂ የኔ ቆንጆ የልጅ አባት አርግሽ ደስ ልታሰኝ ነው አይደል? አይደል? ምን ነው የተከፋሽ ትመስያለሽ? አይ እንዲሁ ጃንቆይ። አይዞሽ ከዚህ በኋላ ነው ያለው። እሺ አትጨነቂ። ምን ነው ባልየው በሰላም ነው? አዎ ያ የጀመርኩት የውጭ ፕሮሰስ ሳይሳካ አይቀርም። በቅርብ ከሀገር እወጣለሁ። ወይ በጣም ደስ ይላል። ዋው ደስ ይላል። እንኳን ደስ አለ። እውነት በጣም ነው ደስ ያለኝ ከስንት ጊዜ በኋላ። ነገ ጠዋት ሄጄ የወረቀት ስራዎችንና የጤና ምርመሬን ቼክ አደርጋለሁ። አንተ ሆስፒታል ይዘሃት ሂድ። አታስብ፣ እኔ አለሁኝ። ችግር የለውም፣ ከሱ ጋር ሄዳለሁ። በቃ እንደዛ ከሆነ አሁን ገብተን አረፍን ብለህ አንተም ሳይመሽብህ በጊዜ ወደ ቤት ግባ። ሄሎ እንዴት ደበዳት አሎ ባክ ወንድሜ ፈዛዛ ነው። እንዴ ኩልጁ የሱ መስሎት በረስታ እየፈነጠዘ ነው። አይ ሞኝ ምን ማለት ነው? ለምን እንዲህ ታረጋለህ ያልከኝ? የቤተሰቦችን ንብረት ዘርፎ ለብቻው ሲኖር ለኔ ያዘነ መሰለ እንዴ? አሁን የኔ ተራ ነው። ሚስቱና ልጁን እቀማዋለሁ። ዛሬ ደስታ እጄ ላይ ናት። ለማንኛውም የወንድሜ ማብቂያው ቅርብ ነው። እሱ ከሀገር እንደወጣ በሚስቱ ስም ያለውን እያንዳንዱን ንብረት ወስዷል። ቀላል ነው። ያቺ ጅል በቁጥጥር ስር ናት። የወረቀት ስራዎችን ጨርሳለሁ። የቀረህ የጤና ምርመራ ነው። እሱም ከ2 ከ3 ቀን በኋላ ይደርሳል። በእውነት በጣም ነው የማመሰግነው። አንተ ባትረዳኝ የሚቻላል ነበር። ግዴታ እኮ ነው። ቢሆንም ይልቅ ባለቤቴንና ወንድሜን ላስተዋውቅ። እሺ ደስ ይለኛል። ውዴ ነይ ተዋወቂ። ጉዳይን ይጨርስልኛል ያልኩሽ አዲሱ ጓደኛዬ እሱ ሄርሜላ ይባላል። ዳንኤል ይባላል። እንኳን ደስ ያለሽ። ወንድሜ ያልኩህ እሱ። አዎ አሸናፊ ዳንኤል ይባላል። ተጫውታ አይ ቸኩሏል። ልሸኝሽ። ትተዋወቃላችሁ እንዴ? አላውቀውም። ምን ነው ሰው በቃ ተኩሮ ካየሽ የሚያቀብል ነው የሚመስልሽ?
ምን ነው? የወንድም ድምፅ አዲስ አልሆነብኝ። አዎ በፊት የሬዲዮ ፕሮግራም ላይ ይሰራ ነበር። የተለመደ ነው ድምፁ። አይ ዛሬ አንተን ከማግኘቴ በፊት የሰማሁት ድምፅ መሰለኝ። ምን ሰምተህ ነው? ልጁ የኔ ነው ሰራውለት ንብረት ምናምን። አይ ተሸውደ ነው እንጂ ወንድሜን አይደለም የሰማው። ቆይ አይተኸው? አይ በቃ ተመሳስሎብህ ነው። ግን ስሙ ምን? ተው በቃ ሊድ በል እሺ፣ ደህና አደር። እሺ በቃ እናንተ ፈዳሉ። እኔ ወደች የምሄድበት ቦታ አለች። ይሻላል። አዎ ቻው። ደግሞ በጊዜ ግባ። እሺ አንቺን ነዋ። ትንሽ አታፍሪ? ማፍቀር እኮ ያሳፍር። ወይኔ ታድለ፣ ያገኘኸውን በሙላ ነው አይደል የምታፈቅረው? አረ ከአንቺ ውጭ አንድ ሴትን ማፍቀር ያላቅም። አሁን ወሬን ተውና አሳልፈኝ። ለምንድን ነው የማትረጂኝ? ወድጄሻለሁ እያልኩሽ እኮ ነው። ቆይ ምን ነው የወደድከው? ሁሉ ነገርሽን፣ መልክሽን፣ ጸባይሽን፣ ቁመናሽን። እሺ እባክህ ሄርሜላንስ ምኗን ነው የወደድከው? ምን? ሁሉንም ነገር አውቃለሁ። ተደብቆ የሚቀር መስሎ ነበር። ደግሞ ትንሽ ጊዜ ነው። ወንድምህም ሁሉንም ነገር ያውቃል። ላንቺ ማን ነገረሽ? ምን አገባ? ይቺ ውሻ ልጄን የአደባባይ ሚስጥር አደረገችው። ልጄን ነው ያልከው? ገና ያንተ ይሁን የግርማ የታወቀ ነገር የለም። ዝም ብለህ ሰፋ አትበል እሺ። እንዴ ልጄን አይደለም? እሱን እንኳን አንተ እናት ተብያም አታውቀውም። ደግሞ በቅርቡ ግሩም ሁሉንም ነገር ይደርስበታል። ታያለህ። ይቺ ውሻ አለቃትም። እቅሬን ሁሉ እያበላሸችው ነው። ሄሎ ግሩም፣ እንዴት ነህ? አለው ደህና ነኝ። እኔ የምልህ ነገ ከሰዓት የሚመች ከሆነ ላገኝ ፈልጌ ነበር። እሺ እሺ እሺ፣ እንገናኛለን። በሰላም ነው ሜሊ? እንዴ ፈለግሽ? ምን ሰላም አለ ብለን። ምን ነው? ምን ተፈጠረ? ግሩም፣ አንድ ማወቅ ያለብህ እውነት አለ። ምንድን ነው እሱ? ይኸውልህ ግሩም፣ አሁንም የምነግርህ ነገር ልብህን ሊሰብረው ይችላል፣ ግን ቢሆንም የግዴታ እውነቱን ማወቅ አለብህ። ምንድን ነው እሱ? ንገሪኝ፣ አስጨነቅሽኝ እኮ። ይኸውልህ ግሩሜ፣ አንተ ለስራ ፊልድ በምትወጣበት ጊዜ ወንድምህና ባለቤትህ ከወንድሜ ጋር ምን ይባልጋሉ? ማለትማ በድብቅ የፍቅር ግንኙነት አላቸው። ምን? አዎ ግርማ፣ የእውነቴን ነው። ምን እያወራሽ ነው ሜላት? ግርማ፣ የእውነቴን ነው። ይሄ ብቻ አይደለም ደግሞ ሄርሜላ ልጁ ያንተ ይሁን የወንድምህ አታውቅም። አንቺ ምን አይነት አውሬ ነሽ? ስለ ገዛ ጓደኛሽ እንደዚህ አፍሽን ሞልተሽ የምታወሪው? የገዛ ሚስቴንና ወንድሜን እንድጠረጥር ነው የጠራሽ? ምን ስትያሰብሽው? እንዲህ ባለጌ መሆንሽን ባቅ እዚህ ድረስ አልመጣም ነበር። እንዴ በገዛ ጓደኛሽ ላይ ክፋት! ቆይ ደግሞ ሆነስ ቢባል እስካሁን ለምን ዝም አልሽ? እና አሁንስ ምን አስወራሽ? ክፉ ግርማ በቃ ከዚህ በላይ አልሰማሽም። ቆይ እውነቱ ሲገባ ይቅርታ ጠይቀኛል።
ቆይ ምንድነው የተፈጠረ ነገር አለ? ልክ አይደለም። አይ ምንም አልሆንኩ። ይልቅ እነግርሃለሁ ያልከኝ ንገረኝ። እሺ ሁለት ዜና አለ። አንዱ አስደሳች፣ አንዱ አሳዛኝ። እሺ ንገረኝ። አስደሳቹ ነገር ሁሉም ነገር በስኬት ተጠናቋል። በዚህ ሳምንት ውስጥ ከሀገር መውጣት ትችላለህ። እዛም ያለው ነገር በተሳካ ሁኔታ ተስተካክሎልሃል። እንደ ሄድክ ሳምንት ባልሞላ ጊዜ ውስጥ ስራ መጀመር ትችላለህ። እና መጥፎ ምንድነው? ይህን ስነግርህ በእውነት እያዘንኩ ነው። ይኸውልህ ግርማ፣ የምርመራ ውጤት እንደሚያሳየው በተፈጥሮ መሀን ነው ማለት። አዝናለሁ፣ ግን መውለድ አትችልም። አንቺ ውሻ ሚስጥሬን በአደባባይ ዘራሽ አይደለ? ምን ይዘጋሻል? አሽ ይኸውልህ፣ አታስመስይ እባክሽ። ለሜላት ነገርሻት ውሽማሽ መሆኔን አይደለ? ምን ይዘጋሻል? ቆይ እኔ የምልሽ በሆድሽ ያለው ልጅ የኔ ነው ወይስ ወንድሜ ነው? አላቅም። ስንት ዓመት እቅዴን ሳወጣ የነበረውን ነገር ታበላሽብኛለሽ። አለቅሽም፣ እገልሻለሁኝ። አለቅሽም፣ እገልሻለሁ። ግርማ ቆይ እስከ መቼ ነው ድራማችሁ ነው የሚቀጥለው? ነገሩኛ እስከ መቼ ነው? ወንድሜ ቆይ ቆይ ይሄን ያህል ምን አድርጌሽ? ከተማዬን ለቅቄ ኑሯችንን ለማሻሻል በረሃ ለበረሃ ስለሰራው ወይስ ቆይ ፍቅር አጉድዬብሽ ነው? አንተስ ብትሆን ቤቴንና ሚስቴን አምኜ ስለሰጠው ወይስ ይሄ የምታየው ንብረት አጓግቶ? ተረጋጋ ወንድሜ። ጓደኛሽ ሜላት ልክ ነበረች። እኔ ግን አላመንኳት። ይሄ ወረቀት ግን እውነቱን አረዳኝ። ለካስ መውለድ የማልችለው እኔ ነኝ። ለማንኛውም ይሄ ንብረት ከነበር ያጓጓችሁ ያው ከዚህ በኋላ